እዚህ ጋር እንደምትመለከቱት አርሰናሎች ከኒውካስል ጋር የነበራቸውን የትናንቱን ጨዋታ 2-2 አሸንፈዋል። የመጀመሪያውን ጎል ያስቆጠረው እዚህ ምስሉ ላይ የምትመለከቱት አምበላቸው ኤደጋርድ ሲሆን ሁለተኛውን ጎል ደግሞ ያስገባው የኒውካስሎች የራሳቸው ተጫዋች ነው። ባይ ዘ ዌይ ኒውካስል ኢትስ ዋን ወርድ መሀል ላይ ስፔስ አይኖረውም። ስለዚህ በዚህ መሰረት ያው ከሲቲ ጋር ያላቸው የነጥብ ልዩነት አንድ ሆኗል። ያው ሲቲዎች ግን አንድ ተስተካካይ ጨዋታ አላቸው። ጉድ ሞርኒንግ ኤቭሪዋን እንደምን አድራችኋል? ዌልካም ኢፍ ዲስ ኢዝ ናት ዮር ፈርስት ታይም ዌልካም ባክ። ኢን ቱዴይስ ቪዲዮ ዊ ዊል ትራይ ቱ ለርን እንግሊሽ ዊዝ ፉትቦል። ስለዚህ ይህንን ጨዋታ የእንግሊዝኛ ቋንቋ ተናጋሪ ስፖርት ጋዜጠኞች ስፔሻሊ ፒተር ዲሪ እንዴት አድርጎ ዘገባው በእንግሊዝኛ ጀምሮ Arsenal will not be subservient. ሰዎችን ሰብሰርቪየንት ናቸው ብላችሁ የምትገልጹት መቼ መሰላችሁ? ለምሳሌ ሰዎች እዚህ ጋር የሚፈልጉት ነገር ይኖራል፣ ከዛ ደግሞ ሌላ ሰው የሚፈልገው ነገር ይኖራል። የነሱ ፍላጎት ከዚህ ሰው ፍላጎት ያንሳል ብለው የሚያስቡ ከሆነ እኚህ ሰዎች ሰብሰርቪየንት ናቸው ተብሎ ሊገለጽ ይችላል። ወይም ደግሞ ይህ ግለሰብ እነሱ እንዲያደርጉ የሚፈልጉት ነገር ሊኖር ይችላል። ከዛ በዛ ሰው ወይም በዚህ ሰው የሚመሩ ከሆነ እነኚህ ሰዎች ሰብሰርቪየንት ናቸው ማለት ነው። በዚህን ጊዜ ግን አርሰናሎች will not be subservient ሰዎች እንደሚፈልጉት አይሆንም። ምክንያቱም አትሊስት እኔ ከሰማሁት እንኳን አርሰናሎች ይህንን ዋንጫ እንዲተውት የሚፈልጉ ሰዎች አሉ፣ ምቀኞች። ለማንኛውም አርሰናሎች will not be subservient ሰዎች እንደሚፈልጉት አርሰናሎች አይሆኑም እንደማለት ነው። ዋንጫውን ለማሸነፍ Arsenal will not surrender their title. ሰረንደር ማድረግ ማለት እጅ መስጠት ተብሎ ሊተረጎም ይችላል፣ ወይም ደግሞ ሽንፈትን መቀበል። አርሰናሎች አሁን በሊጉ ደረጃ ሰንጠረዥ ላይ ሁለተኛ ናቸው ያሉት። ነገር ግን አሁንም ሽንፈታቸውን አልተቀበሉም እንደማለት ነው፣ ወይም እጅ አልሰጡም እንደማለት ነው። ሶ አርሰናሎች will not ነው የሚለን፣ ናት አፍራሽ አይደለም። will not surrender አያደርጉም። ምን ሆነ ሰሬንደር የማያደርጉት? their title ዋንጫ እንደማለት ነው። ስለዚህ ዋንጫውን አሳልፎ አይሰጡም። ሰሬንደር የሚለው ቃል ሌላኛው ትርጉሙ አሳልፎ መስጠት ነው። ያላችሁን ነገር በቃ ስለተባላችሁ ወይም ደግሞ ትክክለኛው ነገር ያ ስለሆነ አሳልፎ መስጠት ነው። አርሰናሎች ግን ያንን አያደርጉም። they will not surrender አያደርጉም ወይም ዋንጫቸውን አሳልፈው አይሰጡም። there የነሱ ማለት ሲሆን they will not surrender። አሁን ማርቲኔሊ ወዚህ ጋር የምትመለከቱት ተጫዋች his name is ማርቲኔሊ ሁለተኛውን ጎል አስቆጠረ። አክቹአሊ እሱ ያገባው ጎል ኦን ጎል ተብሎ ወይም ደግሞ የኒውካስሉ ተጫዋች ነክቶት ስለገባ ራሱ መረብ ላይ እንዳስቆጠረው ነው የሚቆጠረው። ለማንኛውም ኢትስ ኢን ሲለን ገብቷል ውስጥ ነው እንደማለት ነው። ስለዚህ ኢት በዚህን ጊዜ ኳሱን ነው የሚገልጽልን። the ball is in ኳሱን ነው የሚያወራው። ሶ ኢትስ ኢን ውስጥ ገብቷል እንደማለት ነው። ስለዚህ በዚህ ሰዓት ላይ አርሰናሎች they're leading Newcastle። A horrid moment for Cher. ሆሪድ የምንላቸው ነገሮች አስቀያሚ ደስ የማይሉ ነገሮች ናቸው። አሁን እዚህ ጋር ሼር ወይም እዚህ ጋር የምትመለከቱት የኒውካስሉ ተጫዋች እሱ ነው የማርቲኔሊን ኳስ ዲፍሌክትድ አድርጎ ያስቆጠረው። ስለዚህ ያው ኒውካስሎች አሁን 2-2 እየተመሩ ነው። ስለዚህ ራሱ ጎል ላይ ስላስቆጠረ ለሼር ኢትስ a horrid moment በጣም አስቀያሚ ደስ የማይል ጊዜ አይደለም። ለዛ ነው a horrid moment for share ያለው። ለምሳሌ የሆነ ቆምጣጤ ለምሳሌ ቀምሳችሁ ከዛ ቆምጥጥ ሲላችሁ it tastes horrid ልትሉ ትችላላችሁ። በጣም ደስ የማይል ጣዕም ያለው እንደማለት ነው። ማንኛውም ለሼር ወይም እዚህ ጋር ለምትመለከቱት የኒውካስል ተጫዋች the moment was horrid በጣም ደስ የማይል A potentially pivotal moment in the title race. አሁን የሆነ ነገር ፒቪታል ነው ካላችሁ ያ ነገር በጣም ጠቃሚ ነው ማለታችሁ ነው። ጠቃሚ የሆነው በምን ምክንያት ነው? ምክንያቱም የእናንተ ውጤት ወይም ደግሞ ማሳካት የምትፈልጉት ነገር በዛ ነገር ላይ ዲፔንድ የሆነ ወይም ጥገኛ ከሆነ ፒቪታል ነው ብላችሁ ልታወሩ ትችላላችሁ። ስለዚህ የሆነ ሌላ ነገር ደግሞ ፖቴንሻል አለው ካለን አቅም አለው ማለታችን ነው። ለማንኛውም አርሰናሎች በአሁኑ ሰዓት ላይ ኒውካስልን 2-2 እየመሩ ነው። ስለዚህ ፖቴንሻሊ ፒቪታል ሞመንት ሲለን በጣም ጠቃሚ ጊዜ ነው እያለን ነው። ለምን ሆነ ጠቃሚ ጊዜ ሆነ? ኢን ዘ ታይትል ሬስ ውድድር ተብሎ ሊተረጎም ይችላል። ታይትል ደግሞ ዋንጫ ነው አላልኳችሁም? ስለዚህ የዋንጫው ፉክክር ላይ ይሄ ጎል የማርቲኔሊ ዲፍሌክትድ ሆኖ የገባው ጎል ጠቃሚ ጊዜ ሊሆን ይችላል ለታይትል ሬሳቸው ወይም ዋንጫው to go away። ስለዚህ to go away መሄድ ያንን ቦታ ጥሎ መሄድ ተብሎ ሊተረጎም ይችላል። ያው በዚህን ጊዜ ግን አርሰናሎች they ሲል አርሰናሎችን ነው እየገለጸ ያለው። አርሰናሎች they are not going away ለናል ማለት ነው። አርሰናሎች አይሄዱም፣ ጥለው አይሄዱም። they're not going away, they're not leaving the title። ስለዚህ እስከ መጨረሻው ድረስ እንደሚታገሉ ነው የሚገልጸው። ሶ to go away እንደነገርኳችሁ ጥሎ መሄድ ነው። አርሰናሎች they're not going away, they're not going anywhere የትም አይሄዱም። እዚሁ ሆነው እስከ መጨረሻው ድረስ ይታገላሉ to win the league title የሊጉን ዋንጫ ለማሸነፍ። so they እነሱ are not going away። I'm going away ካላችሁ ለምሳሌ I'm going away on vacation ካላችሁ has been intoxicating።
ስለ መጠጥ ስናወራ ለምሳሌ ያ መጠጥ ኢንቶክሲኬቲንግ ነው ካልን መጠጡ አልኮል አለው ማለታችን ነው። ስለዚህ አልኮል ያለው መጠጥ ስንጠጣ ምን ያደርገናል? ያሰክረናል። ስለዚህ የሚያሰክር ነገር ኢንቶክሲኬቲንግ ነው ብለን ልናወራ እንችላለን። ከዛ በተጨማሪ በጣም እናንተን ኤክሳይት የሚያደርጋችሁ የሚያስደስታችሁ ነገር ካለ ያንን ነገር ኢንቶክሲኬቲንግ ነው ብለን ልናወራ እንችላለን። ስለዚህ በዚህ ጊዜ ዳት ይለናል። ያ ሲለን ደጌም ማለቱ ነው። በትናንትና ኒውካስሎችና አርሰናሎች ያረጉት ጨዋታ ሀዝ ቢን ኢንቶክሲኬቲንግ፣ በጣም ደስ የሚል ጨዋታ ነበር፣ ኤክሳይቲንግ ነበር እያለ ነው። ሶ ኢንቶክሲኬቲንግ የምትሏቸው ነገሮች ደስ የሚሉም ሊሆኑ ይችላሉ። ስለ መጠጥ የምናወራ ከሆነ ደግሞ የሚያሰክር አሁን that was just out ይለናል። chest ደረት ማለት ነው። chin ደግሞ አገጭ ነው። ስለዚህ እንደምትመለከቱት their chests are out አይደለ? ደረታቸውን ነፍቷል አርሰናሎች ያው የትላንቱን ጨዋታ ስላሸነፉ። አገጫቸውን ቢሆን ቀና ብሏል። ካገጫቸው እንደዚህ አላቀረቀሩም አይደለ? ስለዚህ that was chest out ሲለን ያ ደረታቸውን ያስነፋ ጨዋታ ነው እንደማለት ነው። that was chin up ሲለን አገጫቸውን ወይም ደግሞ አንገታቸውን ያላስደፋ አንገታቸውን ቀና ያደረገ ድል መሆኑን ነው የሚገልጸው። So they're just we have no white towel to throw. አሁን እናንተ ፎጣችሁ ነጭ ከሆነ ያ ፎጣ ንጹህ ነው አይደለ? ስለዚህ ምንም አለፋችሁበትም። ነገር ግን ለምሳሌ ከለፋችሁ ላብ ካላባችሁ ምናምን በኋላ ያንን ታውል ወይም ያንን ፎጣ በላባችሁን ስትጠርጉበት ያ ፎጣ ነጭነቱን ይቀየራል አይደለ? በዚህ ጊዜ ዳወዝ ያ ነበር ይለናል። ምን ነበር የነበረው? we have no white towels to throw ማድረግ ማለት መወርወር ነው። እና አርሰናሎች ምንድነው ያሉት? የትላንትናው ጨዋታ ላይ በጣም 3 ነጥብ ለማግኘት ስለለፉ የምንወረውረው ነጭ ፎጣ የለንም። ምክንያቱም በጣም ለፍተው በቃ ልባቸው ምናምን ስለነበረ ያላቸው ፎጣ እንዳለ በለፋታቸው እንደቆሸሸ ነው የሚገልጸው። that's how I understand it by the way። ለማንኛውም በዚህ ሰዓት ላይ ዋይት ነጭ ነው፣ ታውል ፎጣ ነው፣ throwing ደግሞ to throw መወርወር ነው። ስለዚህ we have no የሆነ ነገር ብላችሁ አይ ዋንት ኢት የምትሉ ከሆነ አይ ዋንት ኢት እፈልገዋለሁኝ እያላችሁ ነው። ስለዚህ ቱ ዋንት ሰምቲንግ ያንን ነገር መፈለግ ነው። ከዛ ግን አይ ስቲል ዋንት ኢት ስትሉ አሁንም እፈልገዋለሁኝ እያላችሁ ነው። ኢት በዚህን ጊዜ ዘ ታይትል ወይም ደግሞ ዋንጫውን የፕሪሚየር ሊጉን ዋንጫ ነው ሪፈር የሚያደርገው። አርሰናሎች they still want it ሲለን አሁንም ይፈልጉታል እያለን ነው። ምኑን? ዋንጫውን። አርሰናሎች they still want the trophy, they still want the title። ዋንጫውን አሁንም ይፈልጉታል እና አንፈልገውም አላሉም። they're not saying that they don't want it. They believe they can still have it. ሰዎች የሆነ ወሬ ሲያወሩ I believe you ካላችሁ አምናለሁ ወይም አምንሻለሁ ማለታችሁ ነው። ከዛ በተጨማሪ ደግሞ የሆነ ነገር እንደሚፈጠር አምናለሁ የምትሉ ከሆነ I believe that thing is going to happen ትሉ ትችላላችሁ። በዚህ ጊዜ they አርሰናሎች እነሱ believe ያምናሉ። ምንድነው የሚያምኑት? that they can still አሁንም have it እንደሚኖራቸው አሁንም ያምናሉ። which means they believe that they can still win the Premier League title። የፕሪሚየር ሊጉን ዋንጫ እንደሚያሸንፉ አሁንም ያምናሉ እንደማለት ነው። አርሰናሎች ግን ቢያሸንፉ አስባችሁታል? ምክንያቱም ሲቲ በጣም የማሸነፍ ከፍተኛ እድል አለው። but just think about it። ዝም ብላችሁ አስቡት። አርሰናል ቢያሸንፍ it's going to be exciting for ለአርሰናል ደጋፊዎች ነው። የሆነ ነገር ላይ ክሊንግ ካረጋችሁ እዛ ነገር ላይ ጥብቅ ብላችኋል እንደማለት ነው። አሁን በዚህ ጊዜ አርሰናል ክሊንግ ቱ ዘ ኮቴልስ ይለናል። ኮቴል የምንለው እዚህ ጋር ይሄ ልጅ ያረጋውን ኮት አያችሁት? ከፊቱ እስከ ወገብ ድረስ ነው። ከዛ ከኋላ ደግሞ ይሄኛው ረዘም ያለ ፓርት አለውና አርሰናሎች እዚህ ኮቴል ላይ ጥብቅ ብለዋል እንደማለት ነው። ነገር ግን የዚህ ልጅ ኮቴል ላይ ሳይሆን ጥብቅ ያሉት አሁን ከሲቲ ጋር 82 እና 81 ነጥብ ሆነው እዚህ ጋር አይደሉ እና የሲቲ ኮቴል ላይ ተጣብቀዋል ወይም የሲቲ ጭራ ላይ ጥብቅ ብለዋል እንደማለት ነው። which means ሲቲዎችን ሙጭጭ ብለዋል ተብሎ ሊተረጎም ይችላል። so Arsenal cling to the coattails of Manchester City ሲል ያንን ማለቱ ነው። ክሊንግ ማድረግ if you cling to someone ለምሳሌ እዛ ሰው ላይ ሙጭጭ ብላችኋል። I hope you guys enjoyed today's video። የዛሬውን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። see you tomorrow። የነገ ሰው ይበለን።